የራሳቸውን የሥራ ኃላፊነት እንኳን አንብበው ያልተረዱ ሰው ናቸው እና ተቃዋሚዎችን አሁን በዚህ መልኩ መተቸት የራሳቸውን ትዝብት ላይ የሚጥል ነው እንጂ ምንም ትርጉም የሚሰጥ ትችት አይደለም። ለምን ተቃዋሚ ፓርቲ በየት ሀገር ነው ኮሪደር ሲሰራ የሚታየው፣ መንደር ሲሰራ የሚታየው፣ ፓርክ ሲሰራ የሚታየው? ተቃዋሚ ፓርቲ በህዝብ ምርጫ ተመርጦ ስልጣን ሲይዝ ነው። የሀገሪቱን በጀት መቆጣጠር መመደብ ሲችል ነው እንደዛ አይነት የልማት ስራዎች ሊሰራ የሚችል። የተቃዋሚ ፓርቲ ስራ አይደለም ይሄ እና ለምን የኛን ኃላፊነት በአግባቡ አላወቁም ልል አልችልም። ምክንያቱም እንኳንስ የኛን የራሳቸውን ኃላፊነት እስካሁን አንብበው የተረዱ ሰው አይደለም እና እኔ ብዙም ትርጉም አልሰጠውም ማለት ነው። ይገርማል። አሁን እንግዲህ ፕሬሽር እየተደረገ ያለው ያው ህዝብ እየሞተ ነው፣ አገር እየፈረሰች ነው፣ በኢኮኖሚ ያለውን ድቀት ያለ፣ በጦርነት እየደቀቀች ያለች ኤቭሪቲንግ አገሪቱ በቃ ፍርስርስ ብሎ አገርን እያስተዳደረ ያለው ክልልን እያስተዳደረ ያለው መከላከያ ነው። በስቴት ኦፍ ኢመርጀንሲ የሲቪልን ስራ ነው መከላከያ እየሰራ ያለ እና መከላከያ ከክልሎች ወጥቶ ካምፕ ይግባ የሚል ጥሪ እየሰማን ነው አይደለም? በየቦታው ልክ መከላከያ ወደ ካምፕ ሲገባ የነ ፋኖስ የነ ኦላ አሁን ነፍጥ አንግበው ከአገዛዙ ጋር እየታገሉ ያሉት ዕጣ ፈንታቸው ምንድን ነው የሚሆነው? ሌላ የፕሪቶሪያ ስምምነት መንግስት ማድረግ አለበት በዚህ ወቅት። አሁን ከዚህ በኋላ ይህን ያህል ከመጣም በኋላ ከኦላም ጋር ሆነ ከፋኖ ጋራ የፕሪቶሪያ አይነት ስምምነት ማድረግ ይኖርበታል። መንግስት እድል አለው ያንን ለማድረግ። ዌል በመንግስት በኩል ጠበንጃችሁን ጣሉና እንደራደር ነው ብዙ ጊዜ የሚለው። ታጣቂዎቹ ደግሞ አንዳንዶቹ ታጣቂዎች ደግሞ ሚሊተሪ ወደ ካምፕ ይግባ ይላሉ። እኔ ሁለቱም ነው በተግባር እውን መሆን የሚችል ጥያቄ አይመስለኝም። መቅደም ያለበት ምንድነው? ሀቀኛ የሆነ እውነተኛ የሆነ የተኩስ ማቆም ስምምነት በድርድር ይካሄድ ነው የመጀመሪያው ጥያቄ መሆን ያለበት። ቁጭ ብለው ሁሉንም ሊያግባባ በሚችል ቦታ ሁሉንም ሊያግባባ በሚችል አሸማጋይ አማካኝነት ቁጭ ብለው እውነተኛ የሆነ ልባዊ የሆነ የተኩስ ማቆም ስምምነት ማድረግ ነው። ከዛ በኋላ ነው ታጣቂዎችም ይሁኑ የመንግስት ሰራዊትም ይሁን ወደ ካምፕ መግባት ያለበት እና መጀመሪያ መቅደም ያለበት ድርድሩ ነው። የተኩስ ማቆም ስምምነት ድርድር፣ ከዛ በኋላ ወደ ፖለቲካ ድርድር የሚገባበት ሁኔታ ላይ ንግግር ይደረጋል ማለት ነው። ስለዚህ እኔ አንዳንድ ጊዜ ከፈረሱ ጋሪው አይነት እንዳይሆን ማለት ነው። እንዲሁ ዝም ብሎ መንግስትም ጠበንጃችሁን አውርዱ ቢል ታጣቂዎቹም የመንግስትን ወታደር ወደ ካምፕ ግባ ቢሉ ዝም ብሎ ተራ ፕሮፓጋንዳ ከመሆን ያለፈ ትርጉም የለው። ዋናው ነገር ምንድነው? በቃ በጦርነት ችግራችን አይፈታም። ስለዚህ ሀቀኛ የሆነ እውነተኛ የሆነ የተኩስ ማቆም ስምምነት ለማድረግ የሚያስችል ድርድር ይካሄድ። ይሄ ድርድር ለሁላችንም አስማሚ በሆኑ አደራዳሪዎች ለሁላችንም አመቺ በሆነ ቦታ ይካሄድ የሚለውን መወሰን ነው። ያ ሲካሄድ ነው ወደ ሁለተኛው ደረጃ ሊያሸጋግረን የሚችለው እንጂ እንዲሁ ዝም ብሎ ካምፕ ይግባ የሚለው ነገር ከፒአር ስራ ያለፈ ትርጉም ያለው አይነት ነው። ቅድም የሽግግር የምክክር ኮሚቴውን አንስታልና አንዳንዶች ምን ይላሉ? ይሄ ምክክር ኮሚቴ አገሪቱን ወደ ተሻለ ሁኔታ ለማምጣት ወይ ካለችበት መከራ አውጥቶ ሰስቴይነብል የሆነ ሰላምን ለማምጣት ሳይሆን ጠቅላይ ሚኒስትሩን ፕሬዚዳንት ለማድረግ ነው እንጂ ሌላ ጥቅም የለውም ይላሉ። አሁን ጠቅላይ ሚኒስትሩ ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነት ቢቀየሩስ ያመለካከት ያስተዳደር ለውጥ ሊመጣ ይችላል? የጠቅላይ ሚኒስትሩ ፕሬዚዳንት መሆን ሀገሪቱ ላይ ሊያመጣ የሚችለው ጥቅምና ጉዳቱ ምንድን ነው? ምክንያቱም የትግራይ ክልል ጊዜያዊ አስተዳደር ሁሉ ትግራይ በፌደራል ስርዓት ውስጥ በሌለችበት ሁኔታ ምክክር ኮሚቴ ውስጥ ገብተው እናያቸዋለን እና ኢትዮጵያ ላይ ሊያመጣ የሚችለው ጥቅምና ጉዳቱ ምንድን ነው? የሰውየው ፕሬዚዳንት መሆኑ ፕሬዚዳንት መሆኑ ከጠቅላይ ሚኒስትር ወደ ፕሬዚዳንትነት መቀየሩ ጠቃሚ ነው ወይስ አይደለም የሚለው ሁላችን የተለያየ አመለካከት ሊኖረን ይችላል። አንዳንድ ሰዎች ሀገሪቱ በፕሬዚዳንትነት ብትመራ ጠቃሚ ነው የሚል አመለካከት ያላቸው አካሎች አሉ። የለም በጠቅላይ ሚኒስትርነት ብትመራ ወይም በፓርቲ ብትመራ ጠቃሚ ነው የሚል አመለካከት ያላቸው ሰዎች አሉ። እኔ የሁለተኛውን ነው የምደግፈው። ኢትዮጵያ አሁን በአንድ ፕሬዚዳንት በህዝብ በቀጥታ ተመርጦ ሊመራ የሚችልበት እድል በጣም ጠባብ ነው የሚል እምነት አለ።
ከጥቅሙም ጉዳቱ ያመዝናል የሚል እምነት አለ። እንኳንስ አንድ ግለሰብ መሪ ድርጅት ወይም ፓርቲም አልታመን ብሎ ነው የተቸገረው እና የኔ እምነት ትንሽ ከሌሎች ሰዎች ይለያል። ነገር ግን የጠቅላይ እዚህ ፓርላሜንታሪ የሆነውን ሲስተም ወደ ፕሬዚደንሻል የመቀየሩ ጉዳይ ህገ መንግስታዊ ማሻሻያ የሚጠይቅ ነገር ነው። ስለዚህ ይሄ ምክክር ኮሚሽን ህገ መንግስታዊ ማሻሻያ የማድረግ መብትም የለውም። በነገራችን ሀሳቦች ሊያቀርብ ይችላል እንጂ ህገ መንግስት የማሻሻል መብትም የለውም። ስለዚህ ህገ መንግስቱም ደግሞ መሻሻል ካለበት መሻሻል ያለበት ሁሉም የፖለቲካ ኃይሎች ተሳታፊ በሆኑበት ሁኔታ ገዢው ፓርቲ የራሱን አጃቢዎች ሰብስቦ የሚያደርገው የህገ መንግስት ማሻሻያ ምንም ከቀለም ለውጥ በስተቀር ትርጉም ያለው አይመስልም። ዘላቂ መፍትሄ ሊያመጣ ይችላል። ስለዚህ ጉዳዩ ምንም ይሁን ምን ህገ መንግስታዊ ማሻሻያ በኢትዮጵያ ተጨባጭ ሁኔታ መካሄድ ያለበት በሁሉም ፓርቲዎች ተሳትፎ ከዛ በኋላ ደግሞ በሁሉም የኢትዮጵያ ህዝብ እውነተኛ ተሳትፎ ነው እንጂ በገዢው ፓርቲና በአጃቢዎቹ ተሳትፎ የሚካሄድ የህገ መንግስት ማሻሻያ ምንም የተለየ ውጤት ሊያመጣ አይችልም። እንደዛ ነው የማየው። ወደ አውሮፓ ጉዞና በኢንተርናሽናል ደግሞ እያደረገ ያለውን ነገር እንመለከተው። በቅርቡ የአውሮፓ ጉዞ ሳይሳካለት እንደመጣ አይተናል። ብዙ ሀገሮች ሁሉ እንዳገለሉት የተለያዩ ሚዲያዎች ዘግበውታል። የአዲሱን የተመረጡትን ፖፕን የቡናና የማር ስጦታም ሰጥቷቸዋል። እንደውም ማሩ የትግራይ ማር ነው የሚመስለው፣ ነጭ ማር ነው የሰጣቸውና ኖርማሊ የማውቀው እንደዛ አይነት ነጭ ማር ከትግራይ ሲመጣ ነው። ቢል ጌትንም አምጥቶ ሲሸልመው አይተናል። እና ኢንተርናሽናል ኮሚኒቲው ላይ ሊያደርግ የሚለውን ነገር አይተናል። አልፎ ተርፎ አልቡርሃንን ወደ ሱሳይድ ለማድረግ ቲዲኤፍ ለአልቡርሃን ያደረገለትን ውለታ በጌታቸው በኩል ተጠቅሞ ያንንም ማኒፕሌት ሲያደርግ አይተነዋል። እና ይሄ የሚያደርጋቸው ጥረት ኢንተርናሽናል ደስፐሬት ሆኖ እያደረገ ያለው ነገር አገዛዙ ያለበት ምን ደረጃ ነው የሚያሳየን። ጥሩ ሁኔታ አሁን ለምሳሌ ለቢልጌትም ሽልማት ሸልሞታል። እንደነ ቢልጌት አይነት ከእንደዚህ ከጄኖሳይደር ጋር አብሮ መታየት ራሱ አይ ዶንት ኖ ቢልጌት ምን አይነት ዳሜጅ ሊያመጣበት ይችላል አላውቅም። እና ይህንን ስታይ ምን ላይ ነው ያለው የብልጽግና መንግስት ምን ላይ እንዳለን የሚያሳይ ጥሩ ሪሌሽንሽፕ ነው ያለው ከኢንተርናሽናል ኮሚኒቲ ጋር አፐር ሃንድ ነው ያለው ወይስ ምንድን ነው የሚታይህ አንተ? ዌል ይሄ አገዛዝ በጣም በብዙ ድክመቶች የተሞላ አገዛዝ ነው። እንደው አንዳንድ ጊዜ ማንፈልገው አገዛዝም ቢሆን ጥሩ ነገር ሲሰራ ሪኮግኒሽን መስጠት፣ ማመስገን፣ ማድነቅ ተገቢ ነው ብለን የምናምን ሰዎች አለን። ከነዛ ሰዎች አንዱ እኔ ነኝ። ይሄ መንግስት ይሄን እድል እንኳን ነፍጎኛል። ማለት ጥሩ ነገር ተሰርቶ ማመስገን እንዳልችል ነው ያደረገኝ። አንዳንድ ሰዎች እንደ ኮሪደር ተሰርቶ የለም ወይ፣ ፓርክ ተሰርቶ የለም ወይ፣ ሎጂ ተሰርቶ የለም ወይ ሊሉኝ ይችላሉ። እውነቱን ለመናገር በዝርዝር እነዛ ፕሮጀክቶች ምን ያህል ህጋዊ ናቸው፣ በበቂ ጥናት በበቂ ባለሙያ ነው ወይ የተሰሩ ያሉት፣ የሩቅ ጊዜ ጥቅማቸውስ ምንድን ነው የሚለውን ነገር ከመረመር ምናልባት የሚያስቀጡ ናቸው እንጂ የሚያስመሰግኑ አይደለም፣ የሚያስተቹ ናቸው እንጂ የሚያስመሰግኑ አይደለም። እና በጣም ከፍተኛ የሆነ ድክመት ያለበት ድርጅት ነው። ከድክመቶቹ ሁሉ ግን የባሰው ድክመት የውጭ ግንኙነት ድክመቱ። በኢትዮጵያ ታሪክ የዲፕሎማሲ ሀሁን የማያውቅ መንግስት በታሪካችን እንዳሁኑ መንግስት አይተን የምናውቅ አይመስለኝም። ኢትዮጵያ በብዙ ችግር ውስጥ ያለፈች ሀገር ነች። ነገር ግን በዲፕሎማሲ ረገድ ያላት ሪከርድ በጣም ከፍተኛ ነው። የአፍሪካ ህብረት መስራች ሀገር ነች። ከአፍሪካ ህብረት አልፎ የተባበሩት መንግስታት መስራች ሀገር ነች ኢትዮጵያ በዲፕሎማሲ ታሪክ ስርዓቶች በተለዋወጡ ቁጥር በጣም ኮንሲስተንትሊ ጠንካራ የሆነ የዲፕሎማሲ ታሪክ የነበራት ሀገር ነች ከቅርብ ጊዜ ድረስ። ይሄን ሁሉ በዜሮ ያባዛ መንግስት ይሄ መንግስት ነው። ይሄ ለምንድን ነው የሆነው? አሁን ያለው የሀገሪቱ ዲፕሎማሲ በባለሙያዎች አይደለም የሚመራው፣ በዲፕሎማቶች አይደለም የሚመራው፣ በተቋም ወይም በውጭ ጉዳይ ሚኒስቴር አይደለም የሚመራው፣ በአንድ ግለሰብ ነው የሚመራው፣ በጠቅላይ ሚኒስትር አብይ አህመድ። አንዳንድ እሳቸው የሚወስኗቸውን ከውጭ መንግስታት ጋር የሚያደርጓቸውን ስምምነቶች፣ ድርድሮች ሁሉ እንኳንስ ሌሎች ተቋማት ራሱ የውጭ ጉዳይ ሚኒስቴርና የውጭ ጉዳይ መስሪያ ቤቱ አያውቃቸው እና አንድ ግለሰብ የፈለገውን ነገር የሚያደርግበት ሁኔታ ነው
ያ አንድ። ሁለተኛ አንድ ሀገር በውጭ ኃይሎች ተቀባይነት የሚኖረው በውጭ ኃይሎች ተጽዕኖ መፍጠር የሚችለው የውጭ ኃይሎችን ትኩረት ሊስብ የሚችለው ውስጣዊ ጥንካሬ ሲኖረው። አንድ ሀገር ውስጣዊ ሰላም ከሌለው ውስጣዊ ጥንካሬ ከሌለው የውጭ ፖሊሲውም ደካማ ነው የሚሆነው እና የፖለቲካ ይሄ የኢንተርናሽናል ሪሌሽን 101 ኮርስ ስንወስድ መጀመሪያ የምንማረው ይሄ ነው። የአንድ ሀገር የውጭ ጉዳይ ጥንካሬ የሚመነጨው ከሀገር ውስጡ ጥንካሬ ነው የሚል ነው። ሀገር ውስጥ ሰላም ከሌለን የህዝብ አንድነት ከሌለን የውጭ ፖሊሲያችን ጠንካራ ሊሆን አይችልም። ውስጣችን ደካማ ከሆነ የተከፋፈለ ከሆነ ለውጭ ጥቃት ተጋላጭ ነው የሚያደርገው። ስለዚህ ኢትዮጵያ ውስጥ ያለውን የውስጥ ችግር ካልፈታን ናቹራል ነው የውጭ ተቀባይነታችንም በዛው መጠን ያነሰ ነው የሚሆነው። ስለዚህ በሁሉም መስፈርት ካየን ይሄ መንግስት ሪሊ በዲፕሎማሲ ረገድ በጣም ከደረጃ በታች ሆነ ነው። በተግባር በየጊዜው የሚሰራቸውን ነገሮች እያየን ትልቅ ዋጋ ሀገሪቱን እያስከፈሉ ነው እና ይሄ የአውሮፓ ጉዞም የሚያሳየን ከዛ ዴስፕሬሽን የመነጨ ነው። ትኩረት የሚሰጠውም አናይም። የአንድ ሀገር ጠቅላይ ሚኒስትር አውሮፓ ሄዶ ሲጎበኝ እስቲ የትኛው የውጭ መገናኛ ብዙሃን ትኩረት ሲሰጠው አየን? ነው አሁን እንዳልሽው ለቢልጌት እንደዛ አይነት ሽልማት መስጠቱ ምን ትኩረት ሲስብ አየን? እና የስርዓቱን አሁን ዴስፕሬት መሆን ነው የሚያሳይሽ። ግን ይሄ መንግስት መዋቅራዊ ችግር ነው ያለው። ከዛ መዋቅራዊ ችግር ካልወጣ የትም ሊደርስ አይችልም። እውነቱን ለመናገር ዓለም እና የውጭ መንግስታት ይሄ መንግስት እና ጠቅላይ ሚኒስትሩ ምን አይነት አካላት እንደሆኑ ከኔና ከአንቺ ባላነሰ ጠንቅቀው ያውቃሉ። ሞኞች አይደሉም። በየቀኑ መረጃ አላቸው። የእያንዳንዱን መንግስት የሚወክል ኤምባሲ አዲስ አበባ ውስጥ አላቸው። የየዕለቱ እንቅስቃሴ መረጃ አላቸው። ይልቁንስ ችግር የሆነው ምንድነው? ይሄን መንግስት በአግባቡ ቻሌንጅ ማድረግ የሚችል መታገል የሚችል የተባበረ የተቃዋሚ ኃይል አለመኖሩ ነው ትልቅ እንቅፋት ነው እንጂ ይሄ መንግስት ምንም የማይረባ መንግስት እንደሆነ የሀገሪቱን ደህንነትም ሊያስከብር የማይችል የአካባቢውን የቀጠናውንም ደህንነት አስከብሮ ምዕራባውያን በዛ አካባቢ አለን ለሚሉት ስትራቴጂክ ጥቅምም የማይጠቅም መንግስት እንደሆነ ከተረዱ ዓመታት አልፈዋል። ትልቁ ችግር ያለው ከሱ በተነጻጻሪ አማራጭ እንዲያዩ አላደረግናቸውም። እኛም ደካሞች ሆነ